አንዳንድ ሙስሊም ሴቶች ሱሪን መልበስ ይቻላል ይላሉ። ነገር ግን ሱሪው ሰፋ ካለ ምን ችግር አለው? እንዲሁም ልክ እንደ ፋሽን ይዘውት ይታያሉ። ይህ ከሸሪዓ አንፃር እንዴት ይታያል? የሙስሊም ሴትን አለባበስ መስፈርቱን ገልጸናል ካሁን ቀደም። አንዳንድ ሰዎች ይላሉ ዲንን መጫወቻ ማድረግ የለብንም፣ ዲናችንን ከማን መውሰድ ከማን መማር እንዳለብን ልናቅ ይገባል። ስሜት መከተል ጅህልና የተቆጣጠራቸው ሰዎች ሚሉትን የሚያደርጉትን ተከትለን መሄድ የለብን። አርአያችን አስተማሪያችን ነቢይ መሐመድ ናቸው። ከዛ በታች ያሉ ሰዎች እውቀቱን የቀዱት ከነቢይ ምንጭ ከሆነ እንቀበላለን። በተረፈ ኬት እንደተማሩ ከማን እንደወሰዱ ማይታወቁ ከምዕራባውያን ከካፍሮች ከፉጃሮች የተማሩትን ለራሳቸው ስለጣማቸው ከስሜታቸው ጋር ስለሄደላቸው የሸሪዓ ልብስ ሊያለብሱት ፈልገው ምን ችግር አለው? ብዙ ችግር አለው። አላህ ተባረከ ወተዓላ ቁርአን ላይ ሴት ልጅ ጅልባብ ትልበስ ብላ ዩድኒን ዐለይሂነ ሚን ጀላቢቢሂነ ፈአይነ ተዝሀቡን ኢን ሁወ ኢላ ዚክሩ ሊልዓለሚን። ቁርአን የወረደው ለመላው የሰው ልጅ መመሪያ እንዲሆን መገሰጫ እንዲሆን በቁርአን ካመነች በነቢይ ካመነች ቁርአን ላይ ጀልባብ ልበሱ ተብሎ ታዟል። ቁርአን ላይ ወከዛሊክ ሐዲስ ላይም አለ። ተመሳሳይ በሆነ መልኩ የሴት ልጅን አለባበስ የሚገልጹ ጥቅሶች መመሪያዎች አሉ። ሶላት ስንሰግድ ወደ ቂብላ እንደምንዞረው ውዱእ እንደምናደርገው ወቅቱን እንደምንጠብቀው ሴት ልጅም ኢስላም ስላዘዘኝ ብላ ሒጃብ ስትለብስ የሒጃብ ስነ ስርዓት ምንድነው ብላ ጠይቃ ነው መልበስ ያለባት። ሰፊ መሆን አለበት። ሱሪ ሰፊ ያለ መላ ሰውነትን የሚሰትር መሆን አለበት። ሱሪ ብዙ ጊዜ ሙሉ ሰውነትን አይሰትርም። ይሰትራል እንኳ በነል ቅርጽን የሚያሳይ መሆን የለበትም። 8 9 የተባሉ የሴት ልጅ አለባበስ መስፈርቶች ከሐዲስ ተጨምቀው የተወጡ ናቸው። ጠባብ ሆኖ የሰውነት ቅርጽ የሚያሳይ መሆን የለበትም። ስስ ሆኖ የሰውነት ቀለምን የቆዳ ከለርን አሻግሮ የሚያሳይ መሆን የለበትም። ከወንድ ጋር የሚያመሳስል መሆን የለበትም። ለዐነ አላሁ አልሙተረጅላቲ ሚነ ኒሳ ብሏል። ሴት ሆና እንደ ወንድ የሚያደርጋትን ሴት አላህ ይርገማት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሱሪ መልበስ የወንድ መገለጫ ነው። ኢዛ ቁርአኑን ሐዲሱን ትተነው የረሱልን ሱና ትተን ወደ ዩሮፕ ወደ ዳርል ፋሲቂን ልንሄድ አይገባል። ወደ ዳርል ሙተቂን ነው ሄዳል። ወደ ቁርአን ነው ሄዳል። የረሱል ሴቶች ይለብሱ ነበር፣ የሱሐባ ሴቶች ይለብሱ ነበር። ሱሪ ለብሰው ሄዱ። ከሒጃብ በስተስር ከጀልባብ በስተስር መልበስ ትችላለች አችልም ነው የሚል ኺላፍ ያለ የተወሰኑ ዑለሞች አስተር ነው ረሒመላሁ አልሙተሰርዊላት የሚል ሐዲስም አለ ብለው አዎ ከጀልባብ ከሒጃብ ስር ብትለብስ ችግር የለውም ዓላማው ይበልጥ መሰተር ከሆነ ያሏል። አረ ጭራሽ ሆኖ ሴት ልጅ ወደ ሱሪ መጠጋት የለባትም ቤትም ቢሆን ከጀልባብ ስርም ቢሆን ያሏል። አማ ጀልባብ ሳትሸፍነው ባባያ ሳትሸፍነው ሱሪ ብቻ ለብሳ ትሄድ፣ ይሄ ሀዋን ስሜትን የመከተል ከዲን የመራቅ ፋሽንን የመከተል ምልክት ነው። እኛ ፋሽናችን ረሱልን መከተል ነው። የሰላሳ ሌላ ፋሽን የለም። ዘመን፣ ሀገር፣ ብሔር፣ ጎሳ፣ እድሜ ማይገድበው የረሱልን ሰለላሁ ዐለይሂ ወሰለም ሱና ተከትለው ነው። እኛ ፋሽን አናውቅም፣ ሱና ነው የምናውቅ። የሴት ልጅ አለባበስ ደግሞ ከፋሽን ጋር የሚያያይዘው ነገር የለም። ድሮ ፋጢማ ትለብሰው የነበረውን አለባበስ ልትለብስ ነው የሚገባ። አኢሻ ትለብሰው የነበረው አይነት አለባበስ፣ ሐፍሳ ቢንቱ ሲሪን ትለብሰው የነበረውን አለባበስ፣ የኢማሙ ማሊክ ልጅ የኢማሙ አሕመድ ልጅ የሌሎችም አይማዎች ልጆች ይለብሱት የነበረውን ልብስ ነው ልብስ የሚገባ ሴት። ያኔ የነበረውን ሶላት እንደምንሰግደው ዛሬም ያ ልብስ ነው መለበስ ያለበት። አላህ ተባረከ ወተዓላ ሶላትንም ሒጃብንም በአንድ አንቀጽ ነው የነገረን። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ثم ماذا ወአቂምነ ሶላህ። ሶስቱም መመሪያዎች ዒባዳዎች ከመሆናቸው አንፃር በአንድ አንቀጽ ነው የተነገሩ። አቂሙ ሶላተ ወአቱ ዘካ፣ ዘካን ስጡ ሶላትን ስገዱ። ዘካና ሶላትን አላህ አቆራኝቶ በአንድ አንቀጽ እንደነገር ሁሉ ሒጃቡንም ተባበል ነው የሚሆነውና ሴቶች ሆይ አላህን ፍሩ። ከዛልክ አለባበስ ላይ የሸሪዓን ህግ መጣስ ለየዱደና ፊአሙ ሚን ኡመቲ ብለው ሲገባ የረሱልን አለባበስ የሱሐቦችን አለባበስ መቀየር ነውና ከሐውድ መባረርን ያስከትላል። አለባበስን መቀየር ሐዋ አደም አንዲትን ዛፍ በመብላታቸው ምክንያት ልብሳቸው ከላያቸው ላይ እንዲገለጥ ተደርገዋል። ከዚህ አንዳንዶች ምን ብለዋል? ሴት ልጅ ሸሪዓ ያዘዛትን አለባበስ ስታ ጠበብ ያለ ስስ የሆነ ዐውራን ማይሸፍን መስፈርቱን ማያሟላ ልብስ መልበሷ አላህ እንደተቆጣባት ማሳያ ነው ያሉማል። ምክንያቱም አደምና ሐዋ አትብሉ የተባሉትን ዛፍ በልተው አላህ በተቆጣቸው ጊዜ ልብሳቸውን የተገለጠ ከዛ ሴት ልጅ ኢማኗ ሲደክም አላህን መፍራት ስትተው
ልብስ መቀነስ ትጀምራለች። ሌላኛው ጥያቄ ለቅሶ ቤት የሰደቃ ያለው ሂደት ዙሪያ ያለው ሂደት እንዴት ነው? ሰደቃ ማድረጉ፣ መብላቱ፣ መጋበዙ፣ ለሟች ኸይረን መስራት፣ ለሱ ነይቶ ምስኪንን ማብላት፣ ለሱ ነይቶ ጥሬ ገንዘብ መስጠት፣ ለሱ ኢስቲግፋር ማድረግ፣ ለሱ ሐጅ ማድረግ፣ ጾም ካለበት መጾም ይቻላል፣ በዲኑ ተፈቅዷል። ከሰሓቦች መሃል አንዱ ወደ ነቢ መጥቶ ያ ረሱላላህ እናቴ በድንገት ሞታለች፣ እንደው ብትችል እንዲያደርጉልኝ ብላ ወስያ የምትናገር ይመስለኛል፣ ሰደቃ ላድርግላት እንዴ ብሎ ጠይቋቸው አዎን አድርግላት ብለዋል። ከሰደቃዎች ሁሉ ለሟች ይበልጥ የሚጠቅመው ሰደቃ ምን እንደሆነም ሲናገሩ ውሃ ነው ብለዋል። ውሃ ማጠጣት ነው ብለዋል። ስለዚህ የተራቡ የተቸገሩ ሰዎችን ሂደቱ ሸሪዓን በጠበቀ መልኩ ሆኖ ቢያበሉ ቢያጠጡ፣ አርደው ቢያከፋፍሉ፣ ቤት ጠርተው ቢመግቡ ችግር የለው። የግድ ሁሉም ድሃ ይሁን ምስኪን ይሁንም አይባልም። የተኛውም አንጀት ያለው በሙሉ ሰደቃ አለበት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አጅር አለበት ብሏልና ወደ ጉራ ሳያስገባ በጣም ሳይጋነን ካፍሮች አላዋቂ ሰዎች እንደሚያደርጉት ሶስተኛው ሳምንት 40ኛው ቀን ሳይሉ አብረውት ደግሞ ሰብስቦ ቁርአን መቅራት ሰብስቦ ሰላዋት ማውረድ ሳይኖርበት ሸሪዓን በጠበቀ መልኩ ቢደረግ ምንም ችግር የለው። ሸሪዓን በጠበቀ መልኩ የሚደረግ ሰደቃ ላይ ጥሪ ከቀረበ መሳተፍ ችግር የለም። ሄዶ ማገዝ ችግር የለም። መልካም ጥሩም ነገር